ሆኔ በእናትህ የሰውን ፈራው ማለት ብድር መጠየቅ ፈራው። አትፍራ ብራዘር አትፍራ ኩም በቃ የሰውን ይጋረፋል የሚባለው ነው። ምን ፈልገህ በቃ 500 ብር ለመጠየቅ ሽምቅቅ እሄዳለሁ መልሳለሁ። ብድር መፍራት የለብህም ብራዘር፣ ብድር መፍራት የለብህም። ሲጀመር እኮ ሰው ነው እስክትጠይቀው የሚጠብቅ ሰው አለ እኮ የሆነ ነገር ሊያደርግልህ ፈልጉ እና ብድር መፍራት የለብህም። ሰው መለወጥ መስራትን የሚፈልግ ብዙ ሰው አለ። ጓደኞች ይፈልጋሉ እንድትለወጥ እንድትሰራ በተበድረ ምናምን፣ ግን በግልባጩ ደግሞ ማለት ነው መቼ አስተርቶ ለሰብዱ የሚፈልጉ ጓደኞች እንኖራለን። አለ እና አትፍራ፣ ብድር አትፍራ። እንትን በል ትጋ እኮ ካንተ ልጠይቃ ወይ ካንተ ልውሰድ። 500 ብር ብድር መፍራት የለብህም ግን የለኝም። ምን እኔ ከዝቅ ያልኩት እንሰጠኛ ወይ ዝቅ በል ወይ እኔ ከፍ ልበል። ከፍ በል ትጆ ብራዘር ራሱ ነው ሆያው የጨፍሮ ነው ቤቱን ቀጥ አድርጎ የሚያስተዳድረው። ሽንኩርት፣ ምስር፣ ቡና የጨበረው በቃ ስንት ይቃሉ? እኔ ተው ለኔ ራሱ 100 ብር ሰጠኝ። አሁን ከሰራ ገብቶ ደክሞ ተኝቷል። ለይቱ ሙሉ ሲሉ መረው ወይኔ ላበድራ ብድር